አሰላሙ አለይኩም ወረህመቱላሂ ወበረካቱሁ ውድ የቻናሌ ቤተሰቦች እንዲሁም ተመልካቾቼ እንዴት ናችሁ? ዛሬ ሙሉ የቤት እቃ አንድ እህታችን ውጭ ሀገር ሆና ያዘዘችንን አሳያችኋለሁ ማለት ነው። ወደ ወሎ ሀይቅ ዙሪያ በቢስቲማ አልፎ አረባቲ የሚባል አካባቢ ነው ማለት ነው የምናደርስላት እና መኝታ ቤቷን ውድ ተመልካቾቼ እንደዚህ በነጭና በወርቃማ ማች አድርገህ ስራልኝ ቀባልኝ ብላኝ በእንደዚህ አይነት አቀባብ መኝታ ቤቷን አሳምረንላታል ማለት ነው። በነጭና በወርቃማ ቁምሳጥኑን መዋቢያውን እንዲሁም አልጋውን ማለት ነው። ይሄ እንግዲህ ውድ ተመልካቾቼ ይሄ ማገዶ ቆጣቢ ምጣድ ግዛልኝ ብላኝ እንደዚሁ ገዝቼላት ነው ማለት ነው። የጭስ መሞቂያ ወንበር አለ። ሳሎን ላይ የሚቀመጠው ደግሞ ቡፌውና ቲቪ ስታንዱ ከለሩ ያው ቲቪ ስታንዱ በነጭና በጥቁር ነው። ቡፌው ደግሞ እንግዲህ በጎመኔ ከለር ነው ማለት ነው የተቀባው። ተመልካቾቼ ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ አድርጉ። እንዲሁም ደግሞ እንግዲህ ያበረታታል ካላችሁ መበረታታት አለበት ካላችሁ ጥሩ ስራ መስሎ ከታያችሁ ላይክ እያደረጋችሁ ላይክ ማድረጋችሁን አትርሱ። እንዲሁም ለሌሎች እንዲደርስ ሼር እያደረጋችሁ ተከታተሉ። ውድ ተመልካቾቼ ይሄ ቁም ሳጥን የጎኑ ርዝመት 2 ሜትር ከ20 ነው። ቁመቱ ደግሞ 2 ሜትር ከ50 አካባቢ ነው ማለት ነው። ውስጡን ክፍልፋዩን እያሳየናችሁ ነው። በውጭ በኩል ነው ውድ ተመልካቾች መሳቢያ የሰራንለት በረዥሙ ማለት ነው። መሀል ላይ 2 መሳቢያ ከታች አለ ማለት ነው። መስቀያው የልብስ መስቀያውም ትንሽ ረዘም ያለ ነው ማለት ነው። እንግዲህ ከላይ የኮምፎርት ማስቀመጫ ወይም ብዙ ጊዜ የማትጠቀሟቸውን ልብሶችን ማስቀመጥ ትችላላችሁ። ያው በዛ ታሳቢ ተደርጎ የተሰራ ነው። ፈለጋችሁትን ማስቀመጥ ትችላላችሁ ማለት ነው። ተመልካቾች ይሄ መሀል ላይ እንደነገርኳችሁ ትንሽ ረዘም ይላል። 1 ሜትር ከ40 አካባቢ ነው ይሄ የልብስ መስቀያው ማለት ነው። ከዛ በታች ደግሞ መሳቢያ ያለው ያው መስታወቱን እያሳየናችሁ ነው። አልገጠምነውም አጋጣሚ እና ከውስጥ መልበሻ መስታወት ይገጠምለታል ማለት ነው። የልብስ መስቀያ ይሄን ይመስላል። መሳቢያ ደግሞ ከታች አለ። በትልቁ ነው የተሰራው ውድ ተመልካቾች መሳቢያው በትልቁ ነው የተሰራው። እንግዲህ አንዳንዱ ውጭ ላይ መሳቢያ አልፈልግም የሚል አለ። አንዳንዱ ደግሞ እንደዚህ ውጭ ላይ ይሁን ችግር የለውም የሚል አለ። ውስጥ ላይም አድርግልኝ የሚል አለ መሳቢያ ማለት ነው። እና እንደየፍላጎታችሁ ነው የምንሰራው ማለት ነው። በቀኝና በግራ በዳርና በዳር በኩል ያለው ክፍልፋይ ይሄን ይመስላል። የተጣጠፉ ልብሶች እንድታስቀምጡ እንደዚህ አድርገን ሰርተናል ውድ ተመልካቾቼ። ቁምሳጥኑ ይሄን ይመስላል። እንዴት አያችሁት? ሀሳባችሁን ጥራቱንም ቀረብ አድርገን እያሳየናችሁ ነው ውድ ተመልካቾቼ። ስልኬ በተበላሸበት ሰዓት ያው በጓደኛ ስልክ ነው እየቀረጽን ያለ ነው። ትንሽ ካሜራ ጥራትም ችግር ካለ እንግዲህ ስልኬ ስለተበላሸ ነው ማለት ነው። ይሄም ሆኖ ግን ያው ጥርት ብሎ እየታያችሁ ነው ማለት ነው። አይታችሁ አምናችሁበት እንድታዙ አድርገን ያው እንከንም ካለ አይታችሁ ይሄ መስተካከል አለበት ጥራት የለውም ምናምን ብላችሁ ሀሳብ እንድትሰጡ አድርገን ካሜራችንን ቀረብ አድርገን በግልጽ ቦታ እያሳየናችሁ ነው ማለት ነው። እቺ ሜትር ከ20 መዋቢያ ናት ውድ ተመልካቾቼ። መሳቢያ ስላይደር የተገጠመለት ነው። ተንሸራታች ነው ማለት ነው። መሳቢያ 3 መሳቢያ አለው። ከላይ ደግሞ አነስ ያለች በር አለች። እንግዲህ የፈለጋችሁትን የኮስሞቲክስ እቃ መደርደር ማስቀመጥ ትችላላችሁ። ከታች ደግሞ የፈለጋችሁትን እንድታስቀምጡ ሰፋ ሰፋ ያለ በር የተገጠመለት ማስቀመጫ አለ ማለት ነው። ይሄን ይመስላል እንግዲህ ወንበርም አለ። ወንበራችሁን እዛች ውስጥ ላይ ነው መሀለኛው ላይ የምትገባው። ወጣ አድርጋችሁ እንደዚህ መጠቀም ትችላላችሁ ማለት ነው። ስትፈልጉ ደግሞ ውጭ ላይ እንደዚህ ቦታ አትይዝም፣ ወደ ውስጥ ታስገባላችሁ። ውድ ተመልካቾቼ ያው ነጭ ነው ግን በጥራት ነው የተሰራው። አዋራ ምንም እንትን ቢል መወልወል የሚችል ነው ማለት ነው። ውድ ተመልካቾች ጥራቱን እያሳየናችሁ ነው። ብዙ ጊዜ ያው እንደዛ አሁን አብራርተን እንደዚህ ትንሽ ደቂቃውን ረዘም አድርገን አሁን ረዥም የሚባል አይደለም። ምክንያቱም አሁን ይሄ ቀልድ አይደለም። በብዙ ሺህ ብር አንድ አልጋ 40 ሺህ ብር፣ 50 ሺህ ብር፣ 60 ሺህ ብር እንደዚህ አንድ አልጋ አውጥታችሁ እየገዛችሁ ችኩል ብላችሁ የሆነ እንደ ቲክቶክ
ቪዲዮ ማለት ነው እንትን እንዲልላችሁ ነው የምትፈልጉት። አበዛኸውሳ ደቂቃውን ምናምን ነው የምትሉት። ነገር ግን ብር ነው የምታወጡበት። ስለዚህ ይሄ ቪዲዮ ይታያል ወይ? የስራው ጥራትን ለማየት ቪዲዮ በትክክል ተቀርጿል ወይ? እንዴት ነው የሚለውን በትክክል መረዳት አለባችሁ ውድ ተመልካቾቼ። አሁን እንግዲህ 1 ደቂቃ ምናምን ያው 5 ደቂቃ ራሱ የማይደርስ ይኖራል። ነገር ግን የ200 ሺህ የ300 ሺህ ብር እቃ ያዛል ዝም ብሎ እቃውን ሳያይ ምን አይነት እንትን አለ እንከን አለበት፣ የአሰራር ችግር አለበት ምናምን የሚለውን በትክክል መረዳት። ዩቲዩብ ላይ እንደዚህ ካላብራራን ምን ላይ ልናብራራው ነው ማለት ነው። ቲክቶክም እንግዲህ በአንድ ደቂቃ ባልሞላ እንትን ነው እቃ አሳይቶ እንትን የሚባለው ማለት ነው። እንደዚሁ በርቀት ፎቶ ተነስቶ አይደለም፣ እንደዚህ በደንብ ጥግት ተብሎ በትክክል አሳይተናችሁ አብራርተንላችሁ ሲሆን በግልጽ አምናችሁበት ታዛላችሁ። ጥራት ይኖረው ይሆን ያዘዝነው እቃ እንደዚህ እንደው እውነት እንደው ታማኝ ሆነው የሰሩልን ይሆን የሚለውንም እዚህ ጋር ማየት ትችላላችሁ ማለት ነው። ምክንያቱም እቃችንን እንግዲህ እኛ በቻልነው ያው ታማኝ ነን ለማለት እንግዲህ እናንተ ታማኝ ናችሁ እናምናችኋለን ብትሉ የተሻለ ነው። እኛ ታማኝ ነን ከምንል ያው በታማኝነት እንሰራለን አሁንም። ምክንያቱም ግልጽ መነገር ስላለበት በታማኝነት እንሰራለን። ግን ያው ያለውን ስራ ዞሮ በደንብ ጥግት አድርገን ስናሳያችሁ እንደዚህ ጊዜ ወስደን እኛም እኮ ጊዜ መውሰዱን አንፈልገውም። ገብታችኋል? ለእናንተ እንዲብራራላችሁ ለእናንተ ደግሞ ብዙ ሺህ ብር እንግዲህ ውጭም ሆናችሁ እዚህም ዝም ብሎ አይገኝም። ብር ተለፍቶ ነው። ለፍታችሁ ያገኛችሁትን ብር እርግጠኛ ባላያችሁት ስራ ራቅ ተብሎ እንደዚህ ቪዲዮ በትክክል ጥግት ተብሎ ሳይታያችሁ ሳታምኑበት ብራችሁን አውጥታችሁ አትበትኑም። መቼም እንደዛ መሆን የለበትም ማለት ነው። ስለዚህ ይሄ ደግሞ እንግዲህ ውድ ተመልካቾቼ ለእህቴ የሰራሁት አልጋ ነው። የእህቴ ምርጫ ነው ይሄ። ይቺ አንዷ አልጋ ማለት ነው። ለእህቴ የሰራሁት አልጋ ነው። እንዴት አያችሁት? እንግዲህ ከለርም ያው በእንደዚህ ነው የቀባሁላት ማለት ነው። እህቴ ያው የድሮ አልጋ ነበር ያላት። እንግዲህ መስራት አለብህ ብላኝ ያው ሰርቼላታለሁ ማለት ነው። ዲዛይኑን እንግዲህ በምርጫዋ ነው። ቀለሙ ግን ያው እንደዚህ ቆሻሻም ይችላል ምናምን በእንደዚህ አድርጌ ቀብቼላታለሁ። እስኪ ሀሳብ አስተያየታችሁን አሳውቁኝ። ያው መስታወት ዳርና ዳር ላይ በመስታወት ነው የተደረገው። እንግዲህ በመልክ መስታወት እንደዚህ ተያይዟል። የመልክ መስታወቱ የሚለቅ አይደለም ውድ ተመልካቾቼ። በእንደዚህ ማዘዝ ትችላላችሁ። መብራት ኮመዲኖ ምናምን በቀኝና በግራ የለውም። እንደዚህ ስለሆነ መብራቱን እዛው አልጋው ላይ ግጠምልኝ ብላኝ መብራት ገጥሜለታለሁ ማለት ነው። አይ መብራት አልፈልግም ካላችሁ መብራት ይሰራል። ዲዛይኑ ተመችቶኛል ካላችሁ ሙሉ አሰራሩን በዚሁ ካላችሁ አልጋውን በዚሁ ሰራላችሁ። ይሄ እህታችን እንግዲህ መኝታ ቤቷን ነግሬያችኋለሁ። በነጭ እንደዚህ ፏ አድርገዋለች ማለት ነው። ይሄ ደግሞ እንግዲህ ሙሉ የቤት እቃ ያልኳችሁ ከአልጋው ከዚህኛው ከአንዷ አልጋ ውጭ ያለው የአንድ እህታችን ነው። ወደ አረባት የሚባል አካባቢ የምናደርሰው ነው ማለት ነው። ውድ ተመልካቾቼ ይሄ ቡፌዋ ነው። 5 እቃ ነው። እስከ ወንበሯ እስከ ጭስ መሞቂያ ወንበሯ 6 ማለት ነው። እንደዚሁ ከውጭ የገዛንላት የማገዶ ቆጣቢ እንትን አለ ማለት ነው። እስከሱ 7ኛ እቃ ማለት ነው። እንደዚሁ ፍራሽም ግዛልኝ ብላኝ ፍራሽ ገዝቼላታለሁ። አይታችሁታል። ይሄ ቡፌ እንግዲህ ፊት ለፊቱ እንግዲህ እንደምታዩት ርዝመቱ ወደ ቀኝና ወደ ግራ 1.80 ነው። ወደ ውስጥ ጥልቀቱ ደግሞ የታችኛው አሁን 50 ሳንቲም ነው። ቡፌ ቢያንስ ከ50 ሳንቲም በታች መሆን የለበትም። ግን እናንተ አሁን የምታዩት ፊት ለፊቱን ነው እንጂ ወደ ውስጥ እቃ ምን ያህል ያስቀምጥልኛል፣ ምን ያህል ስፋት አለው የሚለውንም አታውቁም። ያው ዝም ብላችሁ ገንዘባችሁን እንትን ማለት ነው። ግን እንዴት ነው ብላችሁ መጠየቅ አለባችሁ። ስንት ሜትር ነው ወደ ውስጥ ጥልቀቱ ማለት ነው። ይሁን አሁን ከታችኛው አንድ ባልዲ ነገር ላስቀምጥ ብትሉ ማስቀመጥ አለበት የሆነ ሰፋ ያለ ማለት ነው። ይሄ ምን ልበላችሁ በየአካባቢው ያው ስሙ ይለያያል። ይሄ ማለት ሽሮ በርበሬ የምታረጉበት ሰፊ እቃ አለ አይደለ?
እሱን የማያስቀምጥ አለ። አሁን ይሄ የላይኛው አሁን 40 ሳንቲም ነው ወደ ውስጥ ጥልቀቱ ማለት ነው። ብዙ እቃ መደርደር ትችላለህ። የታችኛው ደግሞ 50 ሳንቲም ነው። ከታች ይሄ ዝጉ ማለት ነው የተዘጋው መስታወት የሌለው ከታች ያለው አለ አይደለ? እሱ አሁን 50 ሳንቲም ነው ወደ ውስጥ ጥልቀቱ። ስለዚህ ሰፋ ያለ እቃም ላስቀምጥ ብትሉ ያስቀምጣል ማለት ነው። እና ውድ ተመልካቾቼ የምታሰሩትን ነገር በጥንቃቄ አውቃችሁ እንትን ማለት 2 ሜትር ቡፌ ፈልጋለሁ ብላችሁ ፊት ለፊቱ ብቻ ተመሳሳይ ስለሆነ ሜትሩን ወደ ውስጥ ጥልቀቱንም እያንዳንዷን ነገር አውቃችሁ ጠይቃችሁ በስንት ሜትር ነው የምትሰራልኝ በእንደዚህ እንደዚህ ያችን ጻፍ አድርጋችሁ ትይዙና ስትረከቡ በዛው በተባባላችሁት ትረከባላችሁ ማለት ነው። እቺ ቲቪ ስታንድ እንግዲህ ሜትር ከ55 ናት። 1 ሜትር ከ55 ናት። ውድ ተመልካቾቼ እንግዲህ ምርጫዋ ይሄንን ይመስላል። ቲቪ ስታንዷን በእንደዚች አይነት ዲዛይን ነው ስራልኝ ያለችኝ። እንግዲህ አዋራ ነጭም ቢሆን አዋራ አድርጌ እያሳየኋችሁ ነው ተመልካቾቼ። እንደዚህ ጥርት ይላል ማለት ነው። ያውም ስራ ቦታ ነው። እኛ ዝም ብለን ጠረግ አድርገን ይሄ አዋራውን ማለት ነው እዛው ጋረድ አድርገን ነው ማለት ነው። ከጀርባም ያው ስራ ቦታ ስለሆነ እንዳይደብራችሁ ብለን እንደዚህ አጽድተን የምናሳያችሁ ማለት ነው። ያው ቤት ውስጥ ሲገባ ግን ድምቅ ነው የሚለው የበለጠ ያምራል ማለት ነው። ውድ ተመልካቾቼ ሀሳብ አስተያየታችሁን በኮሜንት አስቀምጡልኝ። ያው አንዳንድ ደግሞ ወሬ አበዛህብን ምናምን የምትሉም አላችሁ። በጣም ይቅርታ ያው ያለኝን እውቀት ማብራራት ስላለብኝ ነው ተመልካቾቼ እና በጣም ይቅርታ። ያው ወዴት ልሂድ ለእናንተ ለማብራራት እንግዲህ ቲክቶክም አይፈቅድም ማለት እዛ ላይ ፈጠን ብሎ እንትን የምትሉትን ነውና ለዛ ነው። በጣም ይቅርታ። ሀሳብ አስተያየት ካላችሁ አሳውቁኝ። 0920 36 36 34 ላይ ደውሉልኝ።